ሃይ ቤተሰብ በእናችሁ ያለው እግዚአብሔር ይመስገን። የመዳም ቅመሞች እንደናችሁ ያለው እግዚአብሔር ይመስገን። ከለባሉ ሰላም ነው። እኔ ጋር በሰላምታ እናንተ ጋር እንዳለ በእግዚአብሔር አምናለሁ። እንደናችሁ እስቲ ዩቱብ አስተምሩን። እንዴት ነው የሚሰራው? ላይክ ሼር ክርስቶስ እያረጋችሁ እስቲ አግዙን፣ አስተምሩን። እንግዲህ አንድ ሰው የማያውቅ ሰው ማስተማር ኃጢአት አይደለም፣ አለማወቅ ደግሞ ሞኝነት አይደለም ያልኩት። እስቲ አስተምሩን እላችኋለሁ። እና እንዴት ናችሁ? ያለው እግዚአብሔር ይመስገን ከኔ ጋር ሰላም ነው። ፈጣሪ ስሙ ይባረክ። እና ቤተሰብ እንደት ናችሁ? እኔ ያለው እግዚአብሔር ይመስገን። ማነው እንደኔ ግን ከአንድ እስከ ሶስተኛ ያለው ቤት አጸድቶ ሽንት ቤት ብቻ 7 ነው ያለው። አንደኛው ፎቅ ሙሉ በሙሉ የመኝታ ክፍልና የሚቀመጡበት ነው። ሁለተኛ እንግዳ የሚቀመጥበት አለ፣ ልጆቹ የሚጫወቱበት አለ። የተለያየ ነገር የምናደርግ ወይንም ያደርጉበት ቦታ ነው። ሶስተኛ መጨረሻ ስትወጡ ደግሞ የልብስ ክፍል፣ እያንዳንዱ የልብስ ክፍል 7 ቤተሰብ ነው ያለው። የሰባቱም የተለያየ ነው እና ያ ሁሉ ችሎ እራት ሰርቶ ሰርቶ ቁርስ ሰርቶ ጠዋት ተነስቶ ልጆችን ትምህርት ቤት ልኮ ይሄ ሁሉን ችሎ የሚሰራው ማን ነው? እንደኔ ያላችሁ እንግዲህ እግዚአብሔር እርዳን፣ ከሀገራችን ያወጣን፣ እግር በሰላም እስከሚመለስ ድረስ እንግዲህ ችለን መስራት ነው። የማያልፍ ነገር የለም። ለፍተን የምናገኘው ነገር ይጠቅመናል። ከበደን ሰለቸን ደከመን ሳንል በርትተን መስራት አለብን። ግን ስንሰራ ለራሳችን የሚሆን ነገር ማወቅ አለብን። ሰርተን አሳልፈን ወደ ቤተሰብ መላክ አለብንም። ባል ኖረ አልኖረም በአናቱ ይተከል። ለራስ የሚሆን ነገር ማይዛት አለብን። እንዳትረሱ። መስራት ብቻ ትርጉም የለም እና ምሳሌ ሰራ